ወይም ኮንጃክሽን ብለን የምንጠራው ምን ማለት ነው የሚለውን እናያለን። ስለዚህ መስተጻምር ወይም ኮንጃክሽን ማለት ቃላትን፣ ሐረጎችን ወይንም አረፍተ ነገርን በማያያዝ በመካከላቸው ያለውን ግንኙነት የሚገልጽ የቃል ክፍል መስተጻምር ተብሎ ይጠራል። ስለዚህ መስተጻምር ዋና ጠቀሜታው ወይንም ትርጓሜው ቃላትን እና ሐረጎችም እንዲሁም አረፍተ ነገሮችን በማያያዝ በመካከላቸው ያለውን ግንኙነት ወይም የአረፍተ ነገሩን ትርጓሜ በትክክለኛ ትርጉም የሚሰጥ እና ተነባቢ እንዲሆን ወይም ምቹ የሆነ አረፍተ ነገር እንዲሆን ያደርጋል ማለት ነው። ሌላው መስተጻምር የሚለው ቃል የመጣው እንግዲህ መስተጻምር ማለት ማጣበቂያ ወይንም አያያዥ እንደማለት ነው ማለት ነው። መስተጻምር በዋናነት በሁለት መንገድ ከፍለን እናየዋለን። መጀመሪያ እንግዲህ መስተጻምር አንደኛ ለጋሽ ወይም አጋዥ መስተጻምር ተብሎ ወይም ኮኦርዲኔቲንግ ኮንጃክሽን ተብሎ ይጠራል። ሁለተኛው ደግሞ ጥገኛ መስተጻምር ብለን እንጠራዋለን ኦር ሰቦርዲኔቲንግ ኮንጃክሽን ብለን እንጠራው። ስለዚህ እያንዳንዳቸውን እስኪ ምን እንደሚመስሉ እንይ። ስለዚህ ለጋሽ ወይም አጋዥ መስተጻምር ብለን እንጠራው እነዚህ መስተጻምሮች ተመሳሳይ የሆኑ ቃላትን ወይም ራሳቸው የቻሉ ሙሉ ሐሳባቸውን ለማያያዝ ያገለግላሉ። ስለዚህ እነዚህ ለጋሽ ወይም አጋዥ መስተጻምር ተብለው የሚጠሩ ተመሳሳይ የሆነ ትርጉም ያላቸውን ቃላት ወይንም ራሳቸውን የቻሉ ሙሉ ሐሳብ መግለጽ የሚችሉ ማንኛውንም ሐረጎች፣ አረፍተ ነገሮች ወይም ወርዶች ሊሆኑ ይችላሉ ለማያያዝ ይጠቅማሉ ማለት ነው። ስለዚህ በዋነኛነት እዚህ ላይ እንደ ኮር ኮንሰፕት ልንይዘው የሚገባ ተመሳሳይ የሆኑ ቃላትንና ራሳቸውን የቻሉ ወይንም ሙሉ ጽንሰ ሐሳብ ትርጓሜ ያላቸውን ለማያያዝ ብቻ ነው የሚያገለግለው ማለት ነው። ይሄ ለምሳሌ ያህል እንግዲህ ለጋሽ መስተጻምር ምን ወይም ኮኦርዲኔት ኮንጃክሽን ለምሳሌ እና ማለት ሁለት ነገሮችን ለማያያዝ የምንጠቀምበት ነው። ሁለት ነገሮችን ለማጣመር የምንጠቀምበታለን። ሌላው ወይም ብለን ስንጠራ እንደዚሁ በተመሳሳይ ሁለትና ከዛ በላይ የሆኑ አማራጮችን የተሻለውን ለመውሰድ ወይም ለመጠቀም ያገለግላል። ግን ወይም ነገር ግን የሚለው ደግሞ ተቃርኖ ወይም ስለ አንድ ነገር ተለዋጭ ሐሳብ ወይንም ተቃውሞ ወይም ተቃርኖ ነገር እንዳለ የሚገልጽ ነው። የመጨረሻው ወይንም ለጥያቄያዊ ወይም ለምርጫ የሚሆን የኮንጃክሽን ወይንም የመስተጻምር አይነት ነው ማለት ነው። ለምሳሌ ያህል እና መሐመድ መጡ። ከዚህ ውስጥ ለጋሽ ወይም አጋዥ መስተጻምር ተብሎ የሚጠራው ሁለት እና ከዛ በላይ የሆኑ ተመሳሳይ ትርጉም ያላቸውን የሚያገናኝ እና የሚለው በቀይ ከለር ተጽፎ የሚገኘው ለጋሽ መስተጻምር ብለን እንጠራዋለን። ሌላው ደከመው ግን ስራውን አላቆመም ይላል። ስለዚህ እንግዲህ ይህኛው ደግሞ ምንድነው ተቃርኖን ወይንም በሐሳብ አለመስማማትን ወይም ሌላ ተለዋጭ ሐሳብ መኖሩን የሚገልጽ ነው። ደከመ መድከሙን ይገልጻል፣ ነገር ግን ስራውን አላቆመም፣ ስራው ላይ እየቀጠለ መሆኑን የሚገልጽ ነው። ስለዚህ ግን የሚለው ለጋሽ መስተጻምር ብለን እንጠራዋለን። ሶስተኛው ምሳሌ ሻይ ወይም ቡና ትጠጣለህ። ስለዚህ ወይም የሚለው ደግሞ አማራጭ ወይም ኦፕሽናል መስተጻምር ብለን የምንጠራው ነው። እንዲሁም ዛሬ ትመጣለህ ወይስ ነገ? ይሄ ደግሞ ትዕዛዛዊ ነገር ነው ወይም ኮማንድ እንለው ስቴትመንት የምንለው ነው። ሌላው ሁለተኛው ጥገኛ መስተጻምር ማለት ወይም ሳቦርዲኔቲንግ ኮንጃክሽን ብለን የምንጠራው ምንድን ነው? አንድ ጥገኛ ሐሳብ ከዋናው ሐሳብ ጋር የሚያያይዙ ናቸው። አንድ ጥገኛ ሐሳብ ከዋናው ሐሳብ ጋር ለማያያዝ የሚያገለግል ጥገኛ መስተጻምር ተብሎ ይጠራል። ነገር ግን አሁን በፊት ያየነው አጋዥ መስተጻምር ምንድን ብለናል? ሁለት ተመሳሳይነት ያላቸው ወይም ተመሳሳይ ሐሳብ ያላቸውን ወይም ተመሳሳይ የሆኑ ቃላቶችን ለማገናኘት የምንጠቀምበት ነው ብለናል። ነገር ግን እንደ ጥገኛ መስተጻምር ትርጓሜው ምን ይላል? አንድ ጥገኛ ሐሳብ ከዋና ሐሳቡ ጋር የሚያያይዙ ናቸው። ጥገኛው ሐሳብ ከሁለተኛው ጋር የማይገናኝ ነው። ነገር ግን ሁለቱንም የሚያገናኝ ደግሞ ምን እንጠቀማለን? ኢንትሮጃክሽን፣ ሰቦርዲኔት ኮንጃክሽን የሚለውን እንጠቀማለን ማለት ነው።
እነዚህ መስተጻምሮች ብዙውን ጊዜ በቃሉ መጀመሪያ ላይ እንደ ቅጥያ ሆነው ይመጣሉ። እነዚህ አይነት መስተጻምሮች ከቃሉ መጀመሪያ ላይ ይመጣሉ። ለምሳሌ ስለ የሚለው እንግዲህ ምክንያትን የሚገልጽ መስተጻምር አይነት ነው። ለምሳሌ ስለታመመ አልመጣም። ስለዚህ እንደ ምክንያት የሚጠቀመጠው ምን ስላልሆነ ነው ያልመጣው ሲባል ስለታመመ። ስለ የሚለው ጥገኛ ራሱን ችሎ ትርጉም ሊሰጥ የማይችል ማለት ነው። ሁለተኛው ከንጽጽር ብሎ ንጽጽር ከማለት ንጽጽርን የሚገልጽ ነው። ከሚሮጥ ቢራመድ ይሻላል። ስለዚህ መሮጥንና መራመድ የሚሉትን ለማነጻጸር የምንጠቀምበት ነው ማለት ነው። ሌላ ቅድመ ሁኔታ ይላል። ስለዚህ የምንለው ደግሞ ቅድመ ሁኔታ ነው። ለምሳሌ ብርቱካን ብትገዛ እበላለሁ። ምንድን ብርቱካንና እበላለሁ የሚል አለ። ስለዚህ በዚህ መካከል ላይ ምን መሆን አለበት? ብትገዛ እበላለሁ የሚል ትርጓሜ ያለው ማለት ነው። ሌላው ሁኔታን የሚገልጽ ነው። እየዘፈነ መጣ። እንዴት ሆኖ መጣ? እየዘፈነ የሚለውን ለመግለጽ የምንጠቀምበት ጥገኛ መስተጻምር ነው። እንዲሁም እንዲህ ዓላማ እንዲማር ላኩት። ስለዚህ እንዲህ የሚለው ሌላው ጥገኛ መስተጻምር ነው ማለት ነው። የመስተጻምር አይነቶች እና ተግባራቸውስ ምን ይመስላል? መስተጻምር ለምሳሌ እና የሚል አለ። ዋና ጠቀሜታው ማጣመር ነው። ለምሳሌ መጽሐፍና ደብተር ገዛሁ። ምንድን የገዛ? መጽሐፍና ደብተር ተመሳሳይ ሪሌትድ የሆኑ ኮንሰፕቶችን ለማገናኘት። ሌላው ወይም ብለን የምንጠራው ወይም ምርጫን የሚገልጽ ነው። ብርቱካን ወይም ሙዝ ይዘህና። ስለዚህ ከሁለት አንዱ ኦፕሽናል መሆኑን የሚገልጽ ነው። ግን የምንለው ደግሞ ተቃርኖ ወይም የሀሳብ ተለዋጭነት ነው። ትምህርት ቤቱ ቅርብ ነው፣ ግን መንገዱ አድካሚ ነው። ስለዚህ ቅርብ ነው፣ ነገር ግን መንገዱ አድካሚ መሆኑን ሀሳቡን ገልጿል ማለት ነው። ስለዚህ አፍራሽ ወይም ተቃርኖ ሀሳቦችን ማስቀመጥ የተቻለ ለማስቀመጥ የሚያስችል ነው። ስለሆነም ውጤትን የሚገልጽ ነው። ዝናብ ዘነበ፣ ስለሆነም አልወጣንም። ስለዚህ ምን በመሆኑ? ዝናብ በመዝነቡ ምክንያት ወደ እንዳልወጣ የሚያሳይ ነው። ሌላው የመጨረሻው ቢሆንም የሚለው መቻቻል የሚገልጽ ተግባር ነው። ቢመሽም ቢሆንም ጉዟቸውን ቀጠሉ። መሽቷል፣ ነገር ግን ከመንገዳቸው ወደ ኋላ እንዳላሉ የሚገልጽ ነው ማለት ነው። ሌላው መስተዋድድ በከና ለ በስምት ላይ ተጣብቆ የስሙን ሁኔታ ብዙ ጊዜ ይገልጻል። የስሙን ሁኔታ ብዙ ጊዜ ይገልጻል። መስተጻምር ሌላው መስተጻምር ደግሞ እና፣ ግን፣ ወይም ቃላትን ወይም አረፍተ ነገሮችን በማያያዝ ግንኙነታቸውን ይገልጻል ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስል ነበር። በቀጣይ ሌላ ክፍለ ትምህርት ላይ እስክንገናኝ መልካም በያላችሁበት